ሰላም እንዴት ናችሁ? ባሲ ነኝ ከካናዳ። እንግዲህ ይሄን ቪዲዮ ፕሊስ በጣም ሼር አድርጉት፣ ሪፖስት አድርጉት ብዙዎች ጋር እንዲደርስ ማለት ነው። ምንድነው ከዚህ በፊትም ብዙ ሰርቻለሁ። ሰዎች ወደ ካናዳ ለመምጣት ፕሮሰስ ጀመርን ብለው በብዙ እየተሸወዱ ይገኛሉ እና ብዙ ዶክመንቶችም ደግሞ እየተላከልኝና እያየው አብዛኛው ፌክ ነውና ብዙዎቻችሁን ሳይ እየተሸወዳችሁ እንደሆነ እያየው ነው። ስፔሻሊ ወደ ዱባይ እየሰሩ ያሉት ወንድም እህቶቻችን ወደ ደቡብ አፍሪካ አካባቢ ምክንያቱም ይሄ ኢንፎርሜሽኖች ያው ከአዌርነስ አንፃር ነው እንደዚህ አይነት ኢንፎርሜሽን ስለማያገኙ ብዙ እየተሸወዱ ይገኛሉና ፕሊዝ እንደነዚህ አይነት ዶክመንቶች ይሄው እዚህ ጋር ማሳያችሁ ዶክመንቶች የሚደርሷችሁ ከሆነ በጣም እየተሸወዳችሁ እንዳለ ማስተዋል ያስፈልጋል ብዬ አስባለሁና አብዛኛው በኢንቦክስ ላይም የምትልኩልኝ አላችሁ ይሄ ነገር ልክ ነው ወይ እያላችሁ እንደነዚህ አይነት ዶክመንቶች ብዙ ከዚህ በፊትም የሰራሁትን ቪዲዮ እዩ እና አሁን ግን በጣም እየተላከላቸው ፕሮሰስ ኦሬዲ አልቆላችኋል በስራ አሁን ደግሞ በጣም ድሮም እንደዛው ነው ግን በስራ እየተባለ አፕሩቭድ ሆኗል ጸድቆላችኋል ዶክመንታችሁ ከዚህ በኋላ በቃ መሄድ ነው ተቀብሏችኋል ካናዳ በስራ እየተባሉ እንደነዚህ አይነት ዶክመንቶች በጣም እየተላከላቸው ነው ቤተሰቦችና ፕሊስ ይሄንን ቪዲዮ ሼር አድርጓቸውና ብዙዎች እየተሸወዱ ስለሆነ ማለት ነው ፕሊስ እኔ አንድ ነገር ልነግራችሁ ፈልጋለሁ ፕሮሰስ ሲጀምር ወደ ካናዳ በስቱደንት ሊሆን ይችላል በቪዚተር ቪዛ ሊሆን ይችላል በጋብቻ በተለያየ ሊሆን ይችላል ግን ምንድነው የምታደርጉት ፕሮሰሳችሁ እንዳለቀ አሻራ መስጠቱበት አለ አይደል ለምሳሌ ኢትዮጵያ አሻራ የሚሰጥበት አለ ወደ ባምቢስ አይደል ኤምባሲ አይደለም እዛ የምትሰጡበት ነው ቢሳካላችሁ ወይ ደግሞ አፕሊኬሽናችሁ አፕሩቭ ከተደረገ ከተሳካ ፓስፖርታችሁን ደግማችሁ አንጡ ተባሉና እዛ ተሰጣላችሁ በኤምባሲ አስመትተው ቪዛ ይሰጧችኋል ማለት ቪዛ ሊመታላችሁ የሚችለው የካናዳ ኢሚግሬሽን ብቻ ነው ፕሮሰስ የሚያደርግላችሁ ሰው ቪዛ ሊመታላችሁ አይችልም እንደዚህ አፕሩቭድ በቃ ተሳክቶላችኋል ብሎ ሊልክላችሁ አይችልም በዚህ እየተጨበረበራችሁ እንደሆነ ወይ እንዳልሆነ ማወቅ ትችላላችሁ ማለት ነው ስለዚህ የትም ሀገር ሆናችሁ አሁን ለምሳሌነት ነው ያነሳውት የኢትዮጵያን የትም ሀገር ሆናችሁ ኤምባሲ ካናዳ ያለበት አሻራ ሲሰጡ አፕሊኬሽናችሁ ከተሳካ አፕሩቭ ከተደረገ እዛው አሻራ የሰጣችሁበት ፓስፖርታችሁን ይዛችሁ ይራችሁ እዛው ብቻ ፓስፖርታችሁ ላይ ነው ቪዛ የሚመታው እንጂ የሚላክላችሁ ወረቀት እንደዚህ ቲተር ተደርጎ አፕሩቭድ ሆኗል ጸድቋል ተብሎ የሚላክላችሁ ነገር የለም ስለዚህ ባካችሁ አትሸወዱ አሁንም ካለው አንፃር በጣም ማጭበርበሮች ኢቨን እዚህም ሆነው ሰዎችን ያጭበረበሩ እንደሆነ